አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። አዲስ ጀማሪ ነኝ። አበረታቱኝ፣ ላይክ አርጉልኝ፣ ሼር አርጉልኝ፣ ኮሜንት ጻፉልኝ፣ ጀምሩ። አልሙሂም ደግሞ ሰብስክራይብ አድርጉ። እናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል። ቪዲዮን ታዩታላችሁ፣ ግን ያው ካያችሁት አይቀር ላይክ አድርጉ፣ ሰብስክራይብ አርጉኝ፣ ደምሩኝ፣ ኮሜንት ላይ አስቀምጡልኝ ደምሩሻለሁ ብላችሁ ማለት ነው። እኔ ደግሞ እናንተ የደመራችሁን ሰዓትና ደቂቃውን አይቼ 24 ሰዓት ከሞላ እመልስላችኋለሁ። ቪዲዮአችሁን ገብቼ አያለሁኝ፣ ላይክ አረጋለሁ፣ ሰብስክራይብ አረጋለሁ፣ ኮሜንት አስቀምጥላችኋለሁ ማለት ነው። ደምሩኝ፣ በታማኝነት እመልሳለሁ ቪዲዮአችሁን አይቼ። ዛሬ በጠዋት ተነሳውና ጽዳት ከመጀመሪያ በፊት ዳቦ ለመስራት አሰብኩ። ዳቦ ለሚያልጋግርም ብዬ 2 ኩባያ ዱቄት አመጣሁኝ። 1 ሾርባ ማንኪያ እርሾ ጨመርኩበት። 1 ሾርባ ማንኪያ ስኳር አረኩኝ። የሻይ ማንኪያ ቤኪንግ ፓውደር፣ ትንሽ ጨው አረኩኝ። ትንሽ ዘይት አረኩኝ። በዚህ መልኩ እሽት አረኩት ማለት ነው። አንድ ላይ እሽት አርጌ አቦካሁት። አንድ ጊዜ እየቀረጽኩ ስለሆነ አልተመቸኝም። እንደዚህ እሽት አድርጌ አቦካሁት። ከዛም ሽፍንፍን አርጌ አስቀመጥኩትና ላጸዳይኩኝ ማለት ነው። በዚህ መልኩ አቦካሁት። ጋይታ ያምራል፣ ሊጥራስ ያምራል ማለት ነው። እና በዚህ መልኩ ላስቲክ አረኩበት። የሸፋፉን ከላይ አርጌ እቃው ክዳን ስለነበረው ክዳኑን ክድና አደረኩት ማለት ነው። በዚህ መልኩ ከደንኩት እስከ አጽድቼ እስከምመለስ እሱም ተብላልቶ በደንብ ውቅት ብሎ በዚህ መልኩ አምሮበት ጠበቀኝ። ያምራል ማሻአላህ አምሮበት በዚህ መልኩ ጠበቀኝ። የኮባ ዳቦ ነበረ መጥፋት ያማረኝ የፈለኩት፣ ግን ችግሩ ኮባ የለም። ያለኝ ሰላጣ ነበረ። ሰላጣ ከፍሪጅ አወጣሁኝ፣ በደንብ ጥብ አደረኩት። ኦቨን ውስጥ ጨምሬ ሰላጣውን ትንሽ ሰዓት አሞኩት ማለት ነው፣ ለስለስ እንዲልልኝ። ከዚያም ከስር ዝብዳ ወረቀት አነጠፍኩኝ ባትራ ላይ። ከዛ በኋላ ሰላጣውን ከስር አርጌ ሰላጣውን ከላይ ከስር ዝብዳ ወረቀት አርጌ በዚህ መልኩ ሊጤን እንደዚህ አርጌ ጨምሬ እንዳማረበት ከላይ በዚህ መልኩ ከላይ ከደንኩት። ያ ጥቁሩ ሰላጣው ላይ ያለው ቆሻሻ አይደለም፣ ኦቨን ውስጥ እሳት ታሞቀው እሳት ነክቶት ነው። ሰላጣ እሳት አይፈልግም። አሁን ይሄ ጥቁሩ እሳት ኦቨን ውስጥ ነክቶት ነው ማለት ነው። ሙቀቱ በስቶበት ነው ማለት ነው። ከዛ እንደዚህ የጠቀረው በዚህ መልኩ ከስር ማረኩለት። ከላይም እንደዚህ አድርጌ እናረኩት። ከዛም ዝብዳ ወረቃ እንደዚህ ከላይ ከደንኩት። ዝብዳ ወረቃ የሚጠቅመው ዳቦ እንዳይቃጠል ነው። ዳቦ እንዳይቃጠል በስርዓቱ እንዲበስል ያግዘዋል ማለት ነው። ከስርም አለ ከላይም አለ። ከላይ ስከድና እምቢ ሲለኝ በውሃ እንደዛ አርጌ አረኩት። ከዛም እሽት እናረኩት ማለት ነው። አርጌ ባትራ ውስጥ ለተወሰነ ሰዓት ኦቨን ውስጥ ለተወሰነ ሰዓት ኩፍ እስከሚል ጠበኩት። እሱም ኩፍ አለልኝ። ከፍ ብሎልኝ እሳቴን ሎከስኩ ማለት ነው። እዚህ ጋር እሳቴን ሎከስኩኝ። ዳቦዬ ደግሞ ያው በዚህ መልኩ አምሮበት ወጣ። ይሄ አያምርም? ማሻአላ በጣም ያምራል። ሲያምር ከላይም ከስርም ያምራል። ማሻአላ በሉ። አስተያየት ኮሜንት ላይ አስቀምጡልኝ፣ ላይክ አድርጉኝ፣ ኮሜንት አስቀምጡ። እኔ በታማኝነት እመልሳለሁ። ኮሜንት አስቀምጡልኝ፣ ወዳው አልመልስም። የመለሳችሁበት ሰዓቱን ደቂቃውን አይቼ 24 ሰዓት ሲሞላ
ቪዲዮአችሁን ገብቼ አያለሁኝ። ከዛም እመልስላችኋለሁ፣ ላይክ ማድረግላችኋለሁ ማለት ነው። በነገራችን ላይ ያው ይታያል እኮ ግን ላይክ አይደረግም፣ ሰብስክራይብ አይደረግም። አንዳንድ ሰው ዝም ብሎ በባዶ ነው የሚያዩት። ግን ያው ለኛ ይጠቅመናል ላይክ ብታረጉ። ደግነት ለራስ ነው። መቼም ዞሮ ዞሮ ደግነት ለራስ ነውና ደግነታችን ተጠቀሙበት። ከምር ላይክ አድርጉኝ፣ የለም ከልቤ ነው። ሰብስክራይብም አድርጉኝ። አዲስ ጀምሮ አበረታቱኝ። ዳቦዬ በዚህ መልኩ አምሮበት ከላይም ከስርም ያምራል። ያገለባበጥኩ ነው የማሳያችሁ። ታምራለች፣ ታምራለች። ትንሽ የዳቦ ታምራለች። በዚህ መልኩ ክፍል የወሰድኩት ከዛም ቆረጥኩት ማለት ነው። አይደለ በአንድ እጄ ስለያዝኩኝ አልተመቼኝም። የገለባበጥኩ በደንብ ነው የማሳያችሁ። ያው እናንተም እንድትሰሩ ብዬ ነው። ከስራ መልስ ይርባል። ስለዚህ ይሄ ደግሞ በቃ ዝም ብላችሁ ትበሉታላችሁ። እንደዚህ እየቆረሳችሁ ትበሉታላችሁ። ይሄ እንደዚህ ቆረጥኩት። ቁርጠውም በጣም ምርጥ ዳቦ ነበረ። ደስ የሚል ዳቦ ነበረ እላችኋለሁ ወዶቼ። እዩት፣ በዚህ ጋር እንደዚህ ያምራል። የሚያምር ዳቦ ነው። አበረታቱኝ። አዲስ ነኝ፣ ሰብስክራይብ አድርጉኝ፣ ኮሜንት አስቀምጡልኝ። ዋናው ርዕሴ ይሄ ነው። ገና ላይቭን ካን አላስገባኝም። ላይቭ አልሞላልኝም፣ አላስገባኝም። ቢያንስ ላይቭ እንድገባ እስቲ አግዙኝ፣ አበረታቱኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። እናንተ ላይክ ስታረጉ ለሌላ ሰው ይደርሳል። አንድ ሰው ላይክ ቢያደርግ ለአንድ ሰው ይደርሳል ማለት ነው። ሁለት ሰው ላይክ ሲያደርግ ደግሞ ለሁለት ሰው ይደርሳል። እና ደግነት ለራስ ነው። ዳቦ እዚህ ጋር ያምራል። ደግነት ለራስ ነው። ደግነታችሁን ተጠቀሙበት እስቲ ውዶቼ። ከምር ከልቤ ነው የምጠይቃቸው። ወላሂ ከልቤ ነው። አዲስ ነኝ። ብዙ ጊዜ እንትን ብያለሁ ግን አላለኝም። ዳቦ ከተበላ በኋላ ከዚህ ጋር ቡና አፈላው። የወተት ቡና ነው ያፈላሁት። ወተቱን ጀበና ውስጥ ጨመርኩት። ገጠር እንደዚህ እናፈላ ነበረ ማለት ነው። ያው የገጠር ልጆች በጀበና ወተት ይጨመራል። እኛ ጋር በጀበና ወተት ይጨመራል። እንደዚህ የሚጣፍጥ ቡና ልክ እንደ ገጠር ጀበና ላይ ጨምሬ አፈላሁት ማለት ነው። ከዛም ጠጣው።